ድሃዋ እናት ወደ ድሮ ባሏ ቤት ልጇን ወሰደችውና ልጄ የአባት ቤት ያ ነው። አባትህ በጣም ሀብታም ሰው ነው፣ እኔ ግን ድሃ ነኝ። ለዩኒቨርሲቲ መማሪያ ገንዘብ ጠይቀው አለችው። ልጅየው ወደ ሀብታም አባቱ ግቢ ተጠጋ። አባቴ ላገኘ ይፈልጋለሁ አለው። አባትየው ግን እዚህ ቤት መኖር አትችልም አለው። አባቴ ልኖር አይደለም የመጣሁት፣ የዩኒቨርሲቲ መግቢያ ከፍተኛ ውጤት አምጥቻለሁ። እባክህ ጥቂት ገንዘብ ስጠኝ አለው። ትዳሬን ልትበጠብጥ አትሞክር፣ እናትህ ታስተምርህ፣ አሁን እዚህ ጥፋልኝ አለ አባትየው። በመጨረሻ ትንሽ ገንዘብ ሲሰጠው አዲሲቷ ሚስቱ አየችው። ይሄ ማን ነው? ለምንድን ነው ገንዘብ የምትሰጠው አለች። ገንዘብ አልሰጠሁትም፣ በፍጹም አላውቀው፣ አቅጣጫ እያመላከትኩት ነው ብሎ ዋሸ። አቅጣጫ ሲጠይቅህ ገንዘብ ነው የምትሰጠው? በአይኔ እኮ ነው እያየሁህ ያለ። አንድ የደበከኝ ነገር ይኖራል፣ እውነቱን ተናገር፣ አለበለዚያ ነገሮች ወደ መጥፎ መንገድ ይሄዳሉ አለች አዲሲቷ ሚስት። እርሱ የድሮ ሚስቴ ልጅ ነው፣ ገንዘብ እርዳኝ ይለኛል አለ ሰውየው። እና እኔን የሚያክል ልጅ ያለህ ለምን አልነገርከኝም ብላ ተቆጣችው። ሰውየውም ተናደደና ትዳሬን አትበጥብጥ፣ ውጣ ከዚህ አለው ልጁን። ከዚያም ሄደ። ሴትየዋም አንተ የእርሱ ልጅ ነህ፣ ለምንድን ነው እንደዚህ የተቆጣህ? ከእርሱ ምንድን ነው የምትፈልገው አለችው። አዎ አባቴ ነው፣ የዩኒቨርሲቲ መግቢያ ከፍተኛ ውጤት አምጥቼ ነበር፣ ነገር ግን መማሪያ ገንዘብ አጣሁ፣ አባትህ አይደለሁም ብሎ ከዳኝ አላት። ይህን ስትሰማ የእንጀራ እናቱ ጠቀም ያለ ገንዘብ ሰጠችውና ሁሌም ሲቸግርህ እረዳሃለሁ ብላ የኤቲኤም ካርዷን ሰጠችው። ትምህርት የዓለም ብርሃን ስለሆነ የሚማሩትን እንደግ